የዛሬዋ ደግሞ ምን ትላለች መሰላችሁ? ወላሂ ራሴን አጥፊ እያለኝ ነው። ሽማግሌ በራሱ መንገድ ነው የሚሄደው። እኔን ሳያናግሩ በቃ መኖር አለባት ብለው ወሰኑ። አባቴም ሽማግሌ ያየውን ተቀበይ፣ እሺ የኔን ቁስል ማን ይረዳኝ? አሁን ላይ ምርጫዬ ሁለት ነው። አንድም ራሴን ማጥፋት፣ አንድም ስልኬን ዘግቼ ከሁሉም መራቅ ትላለች። ዛሬ ለስለስ ያለ አነጋገር ነው የምናገረው። እንዴት ትናንትናው ሞቅ ያለ እርግማን ብቻ የሆነ አልናገርም። ለአረብ ሀገር ሴቶች ምክር፣ ለአረብ ሀገር ገረዶች ምክር ይገባናም ብዬ አላስብም። በትልልቅ ሰዎች ብዙ ተመክረዋል፣ ብዙ ተብለዋል። ከኔ ስህተት ጓደኛዬ ልትማር ይገባል፣ ከሷ ስህተት እኔ ልማር ይገባል። አቅል ቢኖረን ኑሮ ማለት ነው። እኔ ግርም ድንቅ የሚለኝ እውነት እላችኋለሁ ማለት ነው የመጣንበት ማህበረሰብ ወግና ባህል አባት ባል ወንድ አባውራ ነው፣ ኃላፊ ነው። የመጣንበት ማህበረሰብ ማለት ነው የመጣንበት ወግና ባህል ማለት ነው። እንኳ አባት አይደለም ወንድም አጎት የሴቶችን ኃላፊነት በጫንቃቸው ተሸክመው የኖሩ ናቸው። ከአገራችን ደግሞ ባህልና ወግ ወደ አረብ ሀገር ነው የመጣ ነው አይደለ? የመዳም ባጃጆች ገረዶች ማለት ነው። ወደ አረብ ሀገር ስንመጣ ደግሞ የአረብ ሀገር ሴቶች ቀብረር ሞልቀቅ ብለው ማለት ነው በባሎቻቸው ስር ሁነው እንዳሻቸው እነሱ ለብሰው ጎርሰው የት ላምጣው የት ላውጣው ሳይሉ ማለት ነው የተሰራ የተዘጋጀ ምግብ እንኳን አቅርበው የማይበሉ ሰራተኛ ተቀጥረውላቸው የቤት እመቤት ሆነው የሴት ወጉን የሚኖሩ ናቸው። እኛ ከየት አምተኑ ነው? ጅልነት ነው? እብዴት ነው? መንድን ነው? አላውቅም። ውልኮ የለንም እኛ የአረብ ሀገር ገረዶች ማለት ነው። ከየት አምጥተኑ ነው ሴት ልጅ ወንድን ማስተዳደር የጀመረችው? ከየት መጥቶ ነው ሴት ልጅ ወንድን በብር መግዛት የጀመረችው? አረብ ሀገር መታ ገረድ ከሆነች በኋላ ነው ይሄ ነገር የመጣው። አገራችን ወግና ባህሉ እንደዛ አይደለም። ከእንደዛ አይነት እንደው ይሆናል አይደለም። አሁን ለምሳሌ ህንድ ሀገር ላይ ሴት ልጅ ናት መጣያ የምጥለው የሚል ትክክለኛ አይሁን አላውቅም። እንደዛ የሚባል አለ። ብቻ የሆነ ሀገር የሆነ ባህል አለ። ከዛ ባህል የመጣ ወደ ሆነ ሀገር ሲሄድ እንትን ቢል የሚያስገርም ነገር አይደለም። እኛ የመጣንበት ወግና ባህል አለ። በወንድሞቻችን በአባት አይደለም እኮ በወንድሞቻችን ጫንቃ ነው እኮ የምንኖረው። ተከብረን ታጥረን ጋሻ መከታ ሆነው ወንዶቻችን ማለት ነው። ዛሬ ላይ ወንዶቹ በሴት ስር እንዲያድሩ ያደረግናቸው ከየት አምጥተነው ነው? ከየት ሰምተኑ ነው? የት ኮርጀን ነው? የሚኮረጅበት እኔ እኮ የት ነው የተኮረጀው? በርካታ ሚዲያ ላይ የሚኮረጁ ነገሮች አሉ። ነገር ግን ሚዲያ ላይ ጋጠወጥነት፣ ህገወጥነት፣ እብዴት፣ ዳሌ መወዝወዝ፣ ወገብ መያዝ፣ መጨፈር፣ ጸጉር ማንጨባረር ካልሆነ በስተቀር ወንዲ በብር መግዛት በየትኛው ከቻይና ነው? ከቱርክ ነው? ከባንግላ ነው ወይስ ከህንድ? ከየት ነው የተማራችሁት? ቋንቋውን አታውቁት መችስ። እንደው በሚዲያ እንደዚህ አይነት የሚተላለፍበት ከቻይና የሚሆን ከኮሪያ የሚሆን የሚተላለፍበት እንደዚህ አይነት ባህል ወግ ቢኖር እንኳን ቋንቋ ትችሉ። ከየት አመጣችሁት? ከየት አገኛችሁት? እስኪ ንገሩኝ፣ አስረዱ። የእውነቴን ነው የምላችሁ። ልንቀና የሚገባ እናቶቻችን በአባቶቻችን ስር እንዴት ብለው እንደሚያድሩ የምናውቅ ያየን የምናውቅ ነን። ከአረብ ሀገር መተን ደግሞ የአረብ ሀገር ሴቶች እንዴት ብለው መዳም ሆነው እንደሚኖሩ እያየን ያለን ነን። እኛ ከሁለቱም አድገን ከመጣንበት ባህል አሁን የኖርን ከምናየው ስርዓት ውጭ ወተን ባል መግዛት የጀመርነው በየትኛው መስፈርት ሰፍረኑ ነው? ከየት አግኝተኑ ነው? ከየት ኮርጀኑ ነው? የት አገኘ ነው? እስኪ ንገሩኝ። እኔ ይሄ ብቻ ነው ግራ ያጋባኝ። ለማንኛውም ወደ ጽሁፉ ወደ ንባቡ ልመለስ። በትናንትናው ርዕስ ነው የቀጠልኩት፣ ከንባቡ አልቀጠልኩም። በንባቡ ላይ ሀሳቤን አልሰጠውም። በንባቡ ላይ ሀሳብ መስጠት የፈለኩት ምንድነው? በርካታ ከቅርብ እስከ ሩቅ ማውቃቸው አረብ ሀገር ያሉ ሴቶች ማለት ነው ባሎቻቸው ጋር አገር ቤት የሚሆኑ አንድ ላይም አረብ ሀገር የሚሆኑ ማለት ነው አለመግባባት ተፈጥሮ ፍታይን ሲሉ ማለት ነው
ግርም ነው የሚሉኝ እኔ ድንቅ ነው የሚሉኝ ሐቂቃተን ማለት ነው እልክ ያጋባሉ እንደው በቃ ካልፈታኝ እንደው ዛሬቱ ካልፈታኝ በቃ አስፈቱኝ በቃ ቶሎ ብሎ ኒካዬን ያውርድ ይላሉ ብዙ ሴቶች በርካታ ሴቶች ናቸው ይሄን የሚሉት ማለት ነው ለምን እኔ አትፈቻ አይደለም በቃ አልወደድሽውም ወይም ደግሞ ተጣልተሻን አናዶሻን አው ተፈች ነገር ግን ትግስትስ አያስፈልግም በቃ እኔ ባልኩት ቀን ካልፈታኝ ራሴ ላጥፋ ወይ ደግሞ ገደል ልግባ ወይ ደግሞ በቃ እንደው ካላበርኩ ካልሰከርኩኝ የሚባልበት ምንድነው ነገሩ ችግሩ እልክ ነው የምታጋቡት ወንዶቹ እልክ ነው የምታጋቡት ምን አለ ቢያንስ 5 አመት ወይም ደግሞ ከዛም በላይ አመት የሚሆን 6 ወር የሚሆን አብራችሁ ኖራችኋል ልስልስ ባለ ቃል ተነጋግራችሁ ያው ሰው ተጣልቶ በለሰለሰ እንትን አይባልም ተጣላችሁ አይደለ በተሰባ ደረሳችሁ ኒካውን አውርድ ተባለ ብዙ ደረቅ ወንድ እንዳለ አውቃለሁ ነገር ግን አብዛኛው ልክ እየተጋባ ነው ለምን መሰላችሁ ካየሁት ባይኔ በብረቱ ካየሁት ልንገራችሁ በተለይ አረብ ሀገር ያላችሁ ሴቶች ኢትዮጵያ ያለን ወንድ ፈታኝ ስትሉ ማለት ነው የተወሰነም ቢሆን ንብረት አላችሁ የጋራ ንብረት አላችሁ ያለው ንብረት ይቅርብኝ ይውሰድ ኒካዬን ብቻ ያውርድልኝ ትላላችሁ ማለት ነው ይሄ ምንድነው ችግር የሚፈጥርባችሁ ምን ችግር እንደሚፈጥርባችሁ ልንገራችሁ አንደኛ በሱ ላይ ሌላ ወንድ እንዲጀነጀናችሁበት እንዲጠረጥራችሁ ታደርጋላችሁ ሁለተኛ ከሱ ያለውን ንብረት የተጀመረ ቤት ሊሆን ይችላል ባንክ ቤት ያለ ብር ሊሆን ይችላል አይደል በቃ እሱን ተውልሃለሁ እሰጣለሁ በቃ ኒካዬን ብቻ አውርድ ስትሉ ማለት ነው አንድ እንዲጀነጀናችሁበት ሁለተኛ ደግሞ እናንተ የበለጠ ገንዘብ በፖርሳችሁ እንዳለ ተሰርቶ የሚገኝበት አገል ላይ ስለሆንሽ ተንቀባረርሽ እንድትባይ ትሆኛለሽ የበርካቶችም የወንዶቹ እልክ መጋቢያ ይሄን ነው አሉ በባሎቻቸው ላይ ጀንጅነው ካልፈታህ በቃ መጣይህንም ልመልስ ጨምሬም ልስጥህ በቃ ኒካዬን ብቻ አውርድ ብለው ይዳቸውን እንኳን በስርዓት ሳይሞሉ የሚያገቡ አሉ ግን ትንሽ ናቸው አብዛኞቹ ግን በቃ ለሌሉ የታባቱ እንደው ከተጣላነ ዛሬውኑ መፍታት አለበት ዛሬውኑ ይፍታኝ ዛሬውኑ በቃ የሚሉ አሉ ለምን በቃ ተውት በተለይ አረብ ሀገር ያላችሁ እነሱ ኢትዮጵያ ያሉ በተሰብ ለመነው እንዳንተ ለመናችሁት አልፈታም ማለት አይደለም እስኪ ተውት አንዳንድ ጊዜ ነገሮቹን በምሽት የታገልነውን የተቋጠረ ቁጥር ለመፍታትም ቢካለን እኮ እስኪ ነገጧ ደሞ መክረዋለሁ ብለን እንተዋለን አይደል ስለዚህ እስኪ ነገ ተውት እስኪ አልፈተውት የዋሊደር ነገሮችን አለ ይቀያይራቸዋል ዱዓ አድርጉ ድርቅ ማለት እልከን እንጂ ሌላ ነገር የሚያመጣው ነገር ለውጥ የለውም ደረቅ አትሆኑ ራሳችሁን ስለምን ታጠፋላችሁ እንደው አሁን ይሄ ጉዳይ ራስ የሚያስጠፋ ነው ራሴን ላጥፋ ያስብላል አያስብልም ለምን ተብሎ እስኪ ንገሩ ነገሮችን ተወት እስኪ ፋትራ እንስጣቸው ብላችሁ ተወት ብታደርጉት ከዛ ላይ እናንተ ዱዓ ስታደርጉበት ሲጀምር ብልህ ነው መሆን ያለባችሁ ቢያንስ አመትም 2 አመትም 5 አመትም 10 አመትም በትዳር ኑረናል ለምን በዚህ መልኩ እንለያያለን ሰው ተጣልቶ በሰላም መለያየት የለበትም ትናንት ባል የነበርክ ተወልዳችሁም ከሆነ ነገም የልጅ አባት ሆነ ተቀጥላለህ ባትወልዱም ወንድም የሆነ ተቀጥላለህ የመማለስ እድል እንኳን ቢኖር በሰላም መለያየት እንደዚህ ብለ የታባክ ማን ስለሆንክ ነው ኒካዬን ተወርዳለህ ወደህ ነው በቃ ከዛ በተሰበን እኔ ደህና በተሰብ ቢኖርኝ አፍንጫውን ያዙት እግሩን ያስበሩት ምትሉ ብዙ መውቅ የቅርብ ሰዎች አላችሁ ማለት ነው ምናመጣው ጠብ የሚል ውጤት የለም ጨጓራችንን ከመላጥና ማዲያት ከማምጣት ውጭ ማለት ነው ነገሮችን አረጋ ማለት በተለይ ቶሎ ለማግባት በርግጥም በሱ ላይ ጀንጅናችሁ ሌላ ልታገቡ ካላሰባችሁ በቃ ይፍታችሁ ተቀመጡ በሽማግሌም በምን ማሳወቃችሁ ይሄ በመንግስት የኒካ ወረቀት ምናምን ምንድነው ንብረት የጋራ የሚል በህገ መሰረቱ በህገ መንግስቱ ካልተገባ በስተቀር እንደ ሸሪዓ በቃ ተጣልተሻ አይደለም ዝም ብለሽም አረብ ሀገር ሄዳ ሰርታ ሴት ልጅ በኋላ ላይ ባሏጋ ከተፋታች እኩል ትክፈል የሚል የሸሪዓ ህግ የለም እኛ በተለይ ሙስሊሞች ማለት ነው ስለዚህ እንደዛ ከፈራችሁ ደግሞ ማድረግ ያለባችሁን ቅድመ ጥንቃቄ ማድረግ እንጂ እንደው ካልፈታኸኝ ብላችሁ በተሰብ ጋራ
ሌላ ችግር ውስጥ ለምን ትፈጥራላችሁ? እናንተ ራሴን ላጥፋ ለምን ትላላችሁ? በቃ ይፍታሽ ግዴታ። ኢትዮጵያውን ለምሳሌ በዱሮው ስርዓት ሊበዛ ነው ሪከርድ። በዱሮው ስርዓት ለምሳሌ በሀገራችን ማለት ነው ሴት ልጅ አላድርም ስትል እየተደበደበች ነበር የምትሄድ። አሁን ያነ ስርዓት ማለት ነው ሴት ልጅ ራሴን ላጥፋ ብላ ብታስብ ልክ ባይሆንም ነገሩ ግን አግባቡ ወይም ደግሞ ሁኔታው ይሆናል አይደል? የሚያስብል ነገር ነው። ራሴን ማጥፋት አለብኝ የሚያስብል ነገር ነው። በተሰብ ደብድቦ ይልካታል። ባል አልተመቻትም፣ ፍታ ሲባልም አልፈታም። ሽማግሌም እንዲታድር አስገድዶ ያሳድራል። የድሮው ስርዓት ማለት ነው። ብዙ ድሮ ባይባልም ያው ከድሮ ጀምሮ እስከ ቅርብ አመታቶች ድረስ ማለት ነው። በቃ ወዳ ሳይሆን ተገዳ ተረግጣ ተደብድባ ኮብለላ ትመጣለች። ወንድም ይገርፋታል፣ አባት ይገርፋታል፣ አጎት ይገርፋታል። ከዛ ስትሄድ ባል ይደበድባታል። እንደዛ አይነቱ ስርዓት አሁን በቃ መሄጃ የለኝም ብላ ራሷን ብታጠፋ እንደው ራስ ማጥፋት ልክ ነው ባይባልም ጉዳዩ ራስ የሚያስጠፋ ነው ልንል እንችላለን። አንቺ ያለሽ አረብ ሀገር፣ እሱ ያለ ኢትዮጵያ። ለምን አባቱ ብለሽ ነው ራስሽን የምታጠፊው? እህት አለም ለምን አባቱ ብለሽ ለምን በቃ ተውት አድርገሽው አትኖሪም ወይስ እሱን ፈተሽ ልታገቢው የምትጀነጅኝ ወንድ ያለ? እንደዛ ካልሆነ ከለለ የምትጀነጅኝ ልታገቢው የተቻኮልሽለት አንድ ሌላ ዱርዬ ከለለ ዝም በይው እስኪ። አላህዬ አንተ ነገሮችን ሁሉ አብራሪ ነህና አብራራልኝ። ባሌንም ወደ ልቡ ነው ከመለስከው መልሰህ፣ ካልሆነም ደግሞ አንተ ዘንድ መፍትሄ ሞልቷልና ከየትም ሳልል በዚህ ሳልል ከየትም አድርገህ መፍትሄ አምጣልኝ ብላችሁ ዱዓ አድርጉ። እንደው ካልተፈታው እንደው ዛሬ ካልተፈታው እንደው አይነጋም ለሊቱ ብላችሁ ራሳችሁን አጨናንቃችሁ ቤተሰቦቻችሁን አጨናንቃችሁ። የእውነቴን ነው የምላችሁ። ብዙ ቤተሰብ የምትጣሉ የምትጨቃጨቁ ደህና ቤተሰብ የለኝ የምትሉ በጣም ብዙ ናችሁ። ለምን አረብ ሀገር እንኳን ራሱ ሰውየው አረብ ሀገር እንኳን ቢሆን እርሜ ለአረብ ቤት ማለት ነው። ስልክሽን ጠርቀም ወይ ደግሞ መጠርቀም የማያስፈልግ ቡልክ አድርገሽ ወይም ደግሞ ሲደወልልሽ የምታውቀውን ስልክ ብቻ በማንሳት ቁጭ ብለሽ ስራሽን መስራት። አረቦቹ ቤት አይመጣም። ቁጭ ነገር አለሙ በተመቻቸበት ሁኔታ ጊዜ ላይ ሆነን ራሴን ላጥፋ የሚያስብል ነገር ምንድነው ነገሩ? በቃ ይፍታሽ ተቀመጭ ዝም ብለሽ። ምን ኒካውስ ቢኖር ባይኖር እንደላጤ ነው መከዳ ታቀፈሽ የምታድሪው። ምኑ ይቀርብሻል? ፈታሽ አልፈታሽ። ስለዚህ እህቶች ወንዶችን ገንዘብ በመስጠት አልጫ አድርጋችሁ ፍታይ ዛሬ በማለት እልክ አገብታችሁ ተው፣ ወጥመድ ውስጥ አትግቡ። ሴት ጥበበኛ ናት፣ ሴት ብልሃተኛ ናት። ሴት በጣም ብዙ ነው የሚባልላት። አመፀኛን፣ ሸረኛን፣ ሰካራምን ወንድ የምትይዝናት ሴት። ወደ እናቶቻችን ጊዜ እስኪ እንደው በተለይ አሁን ያለው እኮ የኛ ጄነሬሽን የሚባለው ነገር እኮ እናቶቻችን ትናንትና ምን አይነት ሂደት ላይ እንዳለ ጠንቅቀን የምናውቅ ነን። አሁን የኛ ልጆች ነገ ስንነግራቸው እውነት ላይ መስላቸው ላያምኑን ላይቀበሉን ይችላሉ። እኛ ግን በዓይናችን በብረቱ ያየነው የደረስንበት ስርዓት አለ። ስለዚህ ራሳችንን እንጠብቅ። እኔ በፈተዋ ብዙ አንዲትም ልጅ እንደዚህ ራሴን ላጠፋ ስንት ሽር ያልጠየቀኝ እንደዚህ ራሴን ባጠፋ ብከፍር ነው እንጂ አንዲት ብከፍር አለች። አንዲት እንደዚህ ራሴን አጥፊ ይለኛል። እንደዚህ አይነት ነገሮች አሉ፣ ብዙ ናቸው ማለት ነው። እና ተረጋጉ እህቶች፣ የአረብ ሀገር ገረዶች ባካችሁ ግርድናችሁን በአግባቡ ብቻ ተወጡ። በቃ ሴትነታችሁን ጠብቁ። እናት ናችሁ፣ ትውልድ ፈጣሪ ናችሁ። እባካችሁ አቅል ግዙ፣ ልብ ግዙ። የሚገዛበት ገበያ ካለ